አድማጮች አስደንጋጭ ሰበር ዜናን እየሰማን እንገኛለን። በተለይም ደግሞ የፋኖን ኃይሎች ትግል በተመለከተ የሚመለከታቸው አካላት በሙሉ ሊያደምጡት የሚገባ ወሳኝ መረጃ ነው። እንደሚታወቀው የፋኖን ኃይሎች አንድነት በተመለከተ የአማራ ሕዝብ ብሎም የፋኖ ኃይሎች በይፋ በጉጉት የሚጠብቁት ጉዳይ እንደሆነ ይታወቃል። በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችም በአፋጣኝ ወደ አንድነት እንዲመጡ በተደጋጋሚ እየተጠየቀ ነው የሚገኘው። በዛውም ልክ ደግሞ የፌዴራል መንግስቱ የፋኖ ኃይሎች ወደ አንድነት እንዳይመጡ ከፍተኛ በሆነ ሁኔታ ከፍተኛ ገንዘብን ከፍተኛ በጀት በመመደብ በከፍተኛ ሁኔታ በፋኖ ኃይሎች መካከል ልዩነቶችን ሲያሰፋ እንደዚሁ ደግሞ ሴራዎችን ሲጠነስስ መቆየቱ የሚዘነጋ አይደለም። አሁን ላይ ግን ታጋይ እስክንድር ነጋ የፋኖ ኃይሎች ጠቅላይ አዛዥ መሆን ይገባኛል በሚል የፋኖን ኃይሎች ትግል ሲጎትት መቆየቱም የሚዘነጋ አይደለም። አድማጮች አሁን ላይ ግን አስደሳች ዜናን እየሰማን የምንገኘው በተለይም ደግሞ ታጋይ እስክንድር ነጋን በተመለከተ አስደሳች ሰበር ዜና አለ። አድማጮቻችን የፋኖን ኃይሎች አንድነት በተመለከተ አሁንም እነ ታጋይ እስክንድር ነጋና እነ ዘመነ ካሴ የፋኖ ኃይሎች የአንድነት ጉዳይ ስለመጠናቀቁና በጥቂት ቀናት ውስጥም ይፋ እንደሚሆን እየገለጹ ነው የሚገኙት። ታዲያ ታጋይ እስክንድር ነጋ የፋኖ ኃይሎች አንድነት ውይይትና ስብሰባዎች እየተካሄዱ በሚገኙበት ጊዜ በከፍተኛ ሁኔታ በፋኖ ብሎም በአማራ ሕዝብ ዘንድ አስደሳች የሆነ ንግግርን ሲያካሄድ ተሰምቷል። ታጋይ እስክንድር ነጋም ከዘመነ ካሴ ጋር ፊት ለፊት ተገናኝቷል፣ ተጨባብጧልም ሲባል ነው የተሰማው። ከዚህ ቀደም እስክንድር ነጋ ፋኖ ወደ አንድነት እንዳይመጣ እንቅፋት ሆነ በሚል ከፍተኛ ትችት ሲሰነዘርበት ከፍተኛ ተቃውሞችን ሲያስተናግድ መቆየቱ የሚዘነጋ አይደለም። ያም ሆኖ ግን አሁን ላይ ታጋይ እስክንድር ነጋ በከፍተኛ ሁኔታ ስሙ እንደጠፋ ስሙ እንደጠለሸ ሲናገር ተሰምቷል። እኔ የፋኖ ኃይሎች ወደ አንድነት እንዳይመጡ እንቅፋት አልሆንኩም፣ እንቅፋትም ልሆን አልፈለገም። ምክንያቱም ደግሞ ወደ ትግል ሜዳ የገባሁት ህዝባችን የህልውና አደጋ ስለተደቀነበት የአማራን ህዝብ የህልውና አደጋ ለመቀልበስ ስንል ወደ ትጥቅ ትግል ወደ ሜዳ ገብቻለሁ። ያም ሆኖ ግን የሸዋ የወሎ የጎጃምና የጎንደር ፋኖ ኃይሎች ጠቅላይ አዛዥ መሆን ይገባሃል በሚል ድምፅ ተሰጥቶኝ በአብላጫ ድምፅ የፋኖ ኃይሎች ጠቅላይ አዛዥ ሆኜ ቆይቻለሁ። ግን ደግሞ ይሄ ጉዳይ ተቃውሞችን ቀስቅሶብኛል። ይህንን ተቃውሞም ለማለዘብ ስል አሁን ላይ ከነዘመነ ካሴ ጋር እጅ ለእጅ በአንድነት ቆመን ለመታገል ዝግጁ መሆኔን ለማሳወቅ ፈልጋለሁ። የግድ የፋኖን ኃይሎች እኔ ለምራ ብዬ አላልኩኝም፣ አቅሙም ብቃቱም የለኝም በማለት የገለጸው ታጋይ እስክንድር ነጋ ግና ደግሞ ያለ ስሙ ስም እንደተሰጠው ያለ ስሙ ከፍተኛ ትችቶችን እንዳስተናገደ ከፍተኛ የስም ማጥፋት ዘመቻዎች በሶሻል ሚዲያዎች እንደተከፈተበት ይህም ጉዳይ በከፍተኛ ሁኔታ እንዳሳዘነው እንዳሳሰበው መናገሩን አልሸሸገም። ታዲያ ይህንንም ተከትሎ ታጋይ እስክንድር ነጋ አሁን ላይ ሸዋም ወሎም ጎጃምና ጎንደር የሚገኘው የፋኖ አደረጃጀቶች ወደ አንድነት ለመምጣት ጊዜ መፍጀት እንደሌለባቸው ያለምንም ቅድመ ሁኔታና ያለምንም ድርድር ወደ አንድነት ሊመጡ ይገባል የሚል አቋም እንዳለው እንዲሁ ሲናገር ተሰምቷል። ታዲያም እነ ዘመነ ካሴ እነ ታጋይ እስክንድር ነጋ እነ ኮሎኔል ፈንታሁን ሞሐቤ እነ አርበኛ ምሬ ወዳጆ እንዲሁ ደግሞ ከጎንደር እነ አርበኛ ሀብቴ ወልዴ እነ አርበኛ ደረጀ በላይ እንዲሁም ከወሎና ከሸዋም እንደዚሁ ከፍተኛ የፋኖ አዛዦችና መሪዎችም በአንድነት ተገናኝተው በአማራ ሕዝብ ዘንድ ብሎም በፋኖ ኃይሎች ዘንድ ተጠባቂ የሆነውን የፋኖን ኃይሎች የአንድነት ጉዳይ ለማወጅ ከጫፍ ስለመደረሱ ነው ምንጮች እያመላከቱ የሚገኙት። አድማጮች ይሄ ይበል የሚያሰኝ ነው። በተለይ የብልጽግና ሰዎች እነ አብይ እነዚህ ታጣቂዎች ፈጽሞ ወደ አንድነት እንዳይመጡ ከፍተኛ ሴራዎችን ሲጠነስሱ መቆየታቸው የሚዘነጋ አይደለም። ታዲያ አሁን ላይ ግን ጊዜው ደርሶም የፋኖ ኃይሎችም ወደ አንድነት ሊመጡ ይገባል የሚል አቋም ተይዞ እነ ታጋይ እስክንድር ነጋም ልብ ገዝተው ከወንድሞቻቸው ከነ ዘመነ ካሴ ጋር እንዲሁም ከሌሎች የፋኖ ከፍተኛ አዛዦች ጋርና መሪዎች ጋር
በአማራ ህዝብ ዘንድ ተጠባቂ የሆነውን የፋኖ ኃይሎችን አንድነት በተመለከተ ጥብቅ ውሳኔዎችን እንዳሳለፉ ሰምተናል። አድማጮች ይሄ አስደሳች ዜና ነው። ታዲያ በጥቂት ቀናት ውስጥ ቢበዛ በሳምንት ውስጥ በሸዋ፣ በወሎ፣ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶች ወደ አንድነት ሊመጡ እንደሚችሉም ምንጮች እያመላከቱ ይገኛሉ ማለት ነው። አድማጮቻችን እኛም ከዚህ ቀደም በተደጋጋሚ በተለይ የፋኖን ኃይሎች አንድነት በተመለከተ ስንዘግብላችሁ መቆየታችን የሚዘነጋ አይደለም። ወደ አድማጮች እንዲሁ ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። እንዲሁ በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሆኖ